ያዳምጥኩና ታያዋል አልተመቸችኝ እቺ ሙዷ ምናምን ትንሽ ዲብረችኝ ምን ነው አልኩኝ ማለቴ በቃ ይሆናል አይደል ቀፈፈችኝ ምናምን እንዲህ አይነት ነገር ሊሆን ያለው እንዲህ ኢትዮጵያዊ ነገሮችን አመዛዝኜ ለመናገር ሞክራለሁ አዎ ደርሰናል እሺ እጅ ፍሬናችንን እንይዛለን መዲያም ያመጣችልን 17 አሳምቡሳ 8ቱን ቅድም በልቻለሁ ታ17 ሲቀነስ 8 አሚያን ነገር ልንገራችሁ ቆይ የእምነቱ ጉዳይ እንዴት ነው ተመቻችሁ እኔ የለሁበትም እኮ እኔ አያገባኝም ሲጀመር እኔ ትግራዋይ ነኝ እኔ አሁን ትግራይነቴን ማመጣው እንግዲህ በእምነት አስተካክኬ ፖለቲካም እንድሰራበት አራጅቦ አላበኮ ነው ፖለቲካ ነው የሚሰራው ፖለቲካ እሱ የሚያወራው ፖለቲካ ነው እንዴ እውነትሽን ነው ሀዋዋ ነጃሺ ትልቅ ታሪክ ያለበት እስላምና ክርስቲያኑ ተዋዶና ተከባብሮ የኖረበት የማንንም ሃይማኖት ሳይዘልፍ ሳይናገር ሳይተች እናሪ እኛ ኢትዮጵያ እንደዛ ነው ያሳለፍነው የመወያየት እንትናችሁን ከፍ ማድረግ ትችላላችሁ ግን የሰውን ክብር የማይነካ ሰውን ስሜታዊ የማያደርግ ስትወያዩ እንደ መወያየት በዚህ ዙሪያ ላይ ደግሞ አባቶቻችን ቢነጋገሩበት መልካም ነው ምክንያቱም ይሄ ነገር እያደረ እየቆየ እየመረቀዘ ሌላ ሙድ ውስጥ እንገባለን በሃይማኖት ደግሞ ኢትዮጵያ ውስጥ ችግር ተነስቶ ወደ ጦርነት ዓለም ውስጥ ከገባን እኛ ኢትዮጵያውያን በዙሪያችን ማን ያሉት እዚህ በኩል ሱዳን ጅቡቲ ሶማሌ ኬንያ ቀለቀለ ኬንያ ሙስሊም እንዴ በሙስሊም የተከበብን ታው እኛ ዝም እንበል እናንተ አያስፈልግም ጦርነት አያስፈልግም በቃ ከተወያየን እንወያይ ይሄ የብሔር ብሔረሰቦች ምናምን ይበቃናል ይሄ ፖለቲካው መጥፎ ነው ይሄ በእምነት ምናምን ተገባን ማለት ነው እንዴት እንሆናለን መሰላችሁ እርስ በርስ ነው የምንተራረደው ጎረቤትን ወጣ እንዲያልክ አንዲ አንጎሎ አጠፍ እንዲያልክ ጎረቤትን እዛው ነው የምንተራረደው ድንበር የለው እንደ ብሔር ብሔረሰቦች ክልል የለው ምን የለው በሃይማኖት ሲሆን በቃ ተቀናጠስ ነው ዘው ግባለት ነው በቃ ሂድበት ነው በቃ እና ይሄ መጀመሪያ ሰከን ማለት አለበት አባቶቻችን በመጅልሱም በሲኖዶስም ተወጥቶ እናንተ ቀልብ የሌላችሁ ወጣቶች ወይ አሁን ያለንበት ችግር ይበቃናል እባካችሁ ወልዲያውን አረጋጉት መወያየት ተፈለጋችሁ ዕውቀት በተሞላበት ሐሳብ በሚንጸባረቅበት ነው እንጂ እንዲ አንዱም መተቸት አንዱም መሳሪያ አንዱም ማብጠልጠል እንዲን በዛም በዚህ ይሄ ነገር ሳንጃ ያማዝዘናል የእምነት ጦርነት መሳሪያ አይፈልግም ቡጢ ሁሉ አለው አውራዲያል ነው መሳሪያ አይፈልግም ቡጢ ሁሉ ነው በቃ እንካቀመስ መሳሪያ የለውም ሁሉም ሰው በቃ በተገኘበት ነው በቃ መከታከት ነው እንግዲህ ይሄ ደግሞ ጥሩ አይደለም አሁን የብሔር ጦርነት ከሆነ ክላሽ ነው ታጣቂ ነው ነፍጠኛ ነው ቲዲኤፍ ነው ኦላ ነው ፌዴራል መንግስቱ ነው ምናምን አለ ድንበር አለው ክልል አለው ይሄ የእምነት ጦርነት ከመጣ ትግራይ አደረ ግን ቫይረስ ነው ይሄ እምነት ማለት የሰው ልጅ የሚኖረው ዝች ዓለም ላይ ለእምነቱ ነው የማይነካ ነገር አትንኩ እናንተ ወጣቶች ናችሁ የሀገራችን ባህሪ የሀገራችንን ሁኔታ በደንብ ጠንቀቃችሁ ታውቃላችሁ እናንተ ስትወያዩ ወንድሜ እፎይ ሆይ እየተባባላችሁ ማንሽ የምን አባቱ እፎይ ነው እፎይ የገላ ኧረ ተው ግን
ተው ኧረ ተው፣ ይሄ ነገር ጥሩ አይደለም። እየተካረረ ነው ዙሩ፣ መጥፎ ነው። እኔ አልተመቸኝም፣ አልደላኝም። እንዴ እውቀት ያለው ሰው ይጥፋ እንዴ? ምንድን ነው እንዴ? አንተ እምነት የገነት ያስገባኛል ካልክ ምን ነው አብራችሁኝ ገነት እንግባልክ እንዴ? ምን ሆነ ነው ወንድሜ? ኢትዮጵያ አይደል እንዴ? ምቀኞች አይደል? ገነት የሚያስገባ ሃይማኖት ካለ ጣጥ ነው እንጂ ጻጥ። የምቀኛ አበሻ እንዴ? አበሻ ምቀኛ ሆነ ሌላው ገሃነም ይግባ። ዝም በቃ አውቃ። አንተ እምነት ላይ ትኩረት ስጥ። በቃ መስገድ ነው መጸለይ ነው። ቤተ ክርስቲያኑ መስጊድ ነው። በቃ ለሰው እንዲያትናገር ተከትላችሁኝ ገነት ግቡ። አበሻዊ ባህሪ ነው እንጂ ምን አባቱ ሰው ገሃነም ይግባ ከፈለገ አንተ ብቻ ጸልይ። ባይሆን ማጠናከር ያለባችሁ የማይሰግደውን ወንድማችሁን፣ የማትሰግደውን ጸጉሯን የማትሸፈነውን ደግሞ በኦርቶዶክስ ደግሞ ቤተ ክርስቲያን የማይሄደውን ጠበል የማይገባውን የማትሸፈነውን። አሁን ቤተ ክርስቲያኗ ተሸፈኑ ትላለች። እንዲህ ጠጉሯን ዊግ ኃጢአት ነው፣ ሐራም ነው። እነዚህ የራሳ እንዲህ ህዝቡ ሌላ ሙድ ውስጥ፣ እናንተ ሌላ ሙድ ውስጥ አውቃችሁ ሙድ እያያዛችሁብን ህዝቤ በሚኒ በቢኪኒ እየጨፈረ በዚህ ወጣ ስትል ዲያንኪራ ነው፣ በዛ ወጣ ስትል ጠጣ ነው፣ ፈታበል ነው፣ ዊግ ነው፣ ጡት ማስያዣ ነው፣ ፒኪኒ ነው። እናንተ እዚህ ጋር መጣችሁ። እንዴት ብሎ ወንድሞቼ ወገኖቼ ሙዲያችሁን ቀይሩ። መጀመሪያ ህዝባችሁን አንቁ። እስቲ ስንቱን እያየን ነው፣ ስንቱን አይተናል። እስልምናም በክርስትናም ያላችሁ ወንድሞቻችን ሃይማኖታችሁ ሲሰደብ ብቻ ስሜታዊ አትሁኑ። ራሳችሁ እያዋረዳችሁት ስንት ወንድሞች አሉ የማይሰግዱ፣ ስንት እህቶች አሉ፣ ስንት አሉ ቤተ ክርስቲያን የማይሄዱ የማይጦሙ ምናምን። አሁን ጦም ነው ምናምን ትላላችሁ እንጂ ጦም የያዘ ማን አለ? ሲለጣለጥ ነው እስቲ ቲክቶኩን ዞር በሉት እስቲ። ስንቱ ነው እየተሰዳደበ የሚውለው ምናምን። በቃ ስንቱ ነው እየተሰዳደበ። እነዚህን አንቆ መጀመሪያ ህዝቡ ላይ ነው ትሪ። እንዲህ ምን ሆናችሁ ነው? ይሄ አንዲ ስትጠይቀው ሁለት የማይመልስ ሰው ስሜታዊ ይሆናል፣ ይጋጋላል። እምነት የተነካብኝ ይላል። እምነት እኮ የለውም እኮ አይታችሁታል። ግን እምነት የተነካብኝ ብሎ የሚጮኸው እስቲ ገብታችሁ እይት ቪዲዮን ሾፍ አድርጉት እስቲ። ኧረ ዲያንስ፣ ኧረ ቂጥ ዘብዘብ፣ ኧረ እና እናንተም ማድረግ ያለባችሁ እንዲህ ነው። ወንድሞቻችሁን በክርስትና የሆኑ ወንድሞቻችሁን ይዛችሁ ሙስሊም የሆኑ ወንድሞቻችሁን እህቶቻችሁን ሰብሰብ አድርጋችሁ እንዲህ ነው የሚለው፣ እንዲህ አድርጉ፣ ጠጉራችሁን ሸፍኑ፣ ተዋደዱ፣ ቅርቡ። በቃ ይሄንን ዲያዋ ማድረግ ነው። አዎ ዲያዋ። አዎ ክርስቲያኖቹም እንዲሁ ስብከት። አዎ ሌላ አያስፈልግም። ይሄ ግብ አያስፈልግም። ሌላ ሙድ ውስጥ እንዲያንገባ ይበቃናል። እኛ ደክሞናል። በብሔር የመጣብንን መከራ ተቀብለን እንኑር። ሌላ ማት አታምጡብን። እኔ ታሁለቱም አይደለሁም፣ አያገባኝም። ግን ይሄ ነገር እያመረረ ሲሄድ እንዴ ትቀልዳለህ እንዴ? ዲያፋው ለዲያው ህዝብ ነው። የኢትዮጵያ ህዝብ ደግሞ አመነ አላመነ ዞሮ ሲሆን ነው የሚገባው። ምን ሲሰዳድብ ሲረጋገብ የሚውል ህዝብ ነው። አሁን ይህንን ህዝብ አንቀተን ምናምን ገነት እናስገባዋለን። ድንቄም ገነት። አዎ ገባላችሁ፣ ገባ። በቀሎ ያየው ነው አባቴ። እንዴት ነህ? የሁለቱ ነገር እኮ ትንሽ ስሜታዊ አረገኝ እኮ። ምንሽ ነው አስባለኝ እኮ። ግን ፈራውኝ ቪዲዮ ለመስራት ዛሬ እንዴት እንደፈራው ፎቶን ታቀናበርኩኝ በኋላ እንዲህ ነገር ይቅርብኝ እንዲህ ዝግ አላለኝም። በቃ አንተም ተመረዝክ እንዴ? እኔማ ዘጋለሁ። ሲጀምር ፈርቻለሁ።
እኔ ግልጹን ነው የምነግራችሁ። በጣም ነው የፈራሁት። ለምን የተቋሰለ ህዝብ ነው ጌታን ይሄ የተቋሰለ ህዝብ ነው ያለው ኢትዮጵያ ውስጥ። ይሄ ውስጡ የተቃጠለ ነው ያለው። ይሄ ለ6 ዓመታት አይታችሁታል እንዴት እንደተገዳደለን፣ እንዴት እንደተቀጣጠለን፣ እንዴት እንዲያበድን አይተናል። ኢትዮጵያ እኮ ደም በደም ሆናለች። እና ይሄ ነገር ሲመጣ ፈራሁኝ። እኔ አሁን የሁለቱንም ፎቶ እንዲለጥፌ ከዛ አረኩና እንዴ ምንስ ነው ገብቼ የማወራው አሁን? አንተምተው ነው የምለው ወይ እንዴ? ጨነቀኝ ጠበበኝ። ግን ቆይ ምንድን ነው የሚባለው? ምንድነው? ቆይ ምን ሆኑ ነው የሚሉኝ? ቆይ በልቶ የማያድር ህዝብ ምን ሆኑ ነው የሚሉኝ? ወዴት እንሂድ? ምን እናድርግ? እሺ እንዴት ተሆነ ደግሞ አውጁት። ምንም አልተመቸኝም። ምንስ ነው አሁን የምታወራው? አንተምተው የማይባልበት ነገር ሆነ። ለእምነቴ አንገቴን እሰጣለሁ የሚል በዛ። አንገት ከተሰጣጡ እነዚህ መጨረሻው ግን አያምር። ጃፒ ይሄ ነገር እኔ ቀፎኛል። እዚህም አልገባም። እኔ ጸጥ ብዬ ደብረጽዮን ወንድም አባቴ ደብረጽዮን ዛሬ ለኬ ስብሰባ ላይ በዙም አውርቶኝ ነበር እና ይሄ ነገር ምንድን ነው ምናምን። ከዛ ምን አለኝ መሰላችሁ? እናቴን እየቀለድኩ ነው አይደል? አማራ ክልል ላይ ማለት ነው ጠንከር ያለ ጦርነት ሲደረግ ምናምን አጀንዳ ይበዛል ሶሻል ሚዲያ ላይ። እናቴ ትሙት እውነቴን እኮ አማራው ቀውጤ ነው ጦርነቱ። በጎጃም በኩል ቋሪት አካባቢ ላይ ማመት ተሰማ የሚባለው ጄኔራል እሱ አሉ በቃ እየቀወጠው ነው አሉ። መሬት ይያዝ መሬት እንዲል ነው በቃ። እና እኔ እንደው ግማሽ ቡኒ አማራ አይደል ሊከነክነኝ አይደል? እንደው አማራው ሲጎዳ አማራው ላይ ጠንከር ያለ እርምጃ ሊወሰድ ሲታሰብና ሲታቀድ እንዲሁም ድሮኖቹ ሲበሩና ሲነዱ አጀንዳ ይፈጠራል። በቃ ተየት መጣጥሉም በቃ ይሄን አጀንዳ ያፈጣል። ጃቢ ግን ይሄን ነገር ወደ ፖለቲካ ወሰድኩት እንዴ? አይ ነው እንዴ? አማራው ምስኪን ወገኔ እምነቴ ከተነካብኝ እምነቴ ምናምን እውነታችሁን ታብይ አህመድ በላይ እምነታችሁን የነካለው እውነቱን ነው እኮ ግን ይላል እንዴ? አይ ውሸቴን ነው። እኔ አውቃታለሁ። ካድሬ መኛ ፖለቲካው ይገባኛል። ጃፒ አይ ቲንክ ዛት ሶዛት ዋት እስቲ ደውል እስቲ ደውልና አጣራ እስቲ ጎጃም አካባቢ ላይ ዛሬ እና ትናንት እንዴት እሳት እየነደደ እንዲህ ነበር። ፋኖቹም ወጥረዋል፣ እናቴን ወጥረዋል። ግን ድምጣችሁ አልተሰማማ። ምን ሆናችሁ ወገኖቼ ብሎ የሚጠይቃቸው አይ የትግራይ ጦርነት እኮ ወንድ የሆነ ነው አጀንዳ ሚዲያ ላይ ገብቶ የሚያስቀጥ የሚለውጠው እንዲህ ሀቅ ነው የሚደረገው። በትግራይ ጦርነት እንዲህ ሲኔን ራሱ ሌላ አጀንዳ ቢያመጣ ሀቅ ነው የሚደረገው። እኔ እኮ ጀመሪያ የቀጠሮ ጌም እንጫወት ሲለኝ ከድር ጠርጥሬ ጃቪ እንዲው ዘመድታለ ወደ ጎጃም አካባቢ ደውል አጣራ። እኔ አሁን ነገሩን ያረጋጉታል። ታላ አሁን በቃ የት ገቡ? የአማራ ጦርነት ተስተካከለ በኋላ ያስቀይሯቸዋል። እንዲህ አለ መስሏቸዋል። እናቴን ጦርነት አለ አማራ ክልል አሁን ኃይለኛ ጦርነት። አሁን እኔ እንዲሁ ምንድን ነው የማወራው? ጨነቀኝ እኮ የዘር እነዚህ ሰዎች ሲያስፈሩ እናቴን። ኧረ ቦታው ሊቀይር ፍሬንድ ቀልዳል። ጅቦ እስላም ጠል ነው፣ ጅቦ ክርስቲያን ጠል ነው ብሎ እኔ የለሁበትም። እኔ ጌታዬን ገና ብዙ ይቅርታ የምጠይቀው ነገር አለኝ። እንዴ አቦ ጀሪካን
አቦ ጀሪካን ኢሳያስ መሲውለ አትቀይረው። ልታስበላይ ነው ጃቢ። እዛ ራሳችሁን ቻሉ። አምባር ቆቤ ነው እንዲህ። እኔ በእምነት አያምርብኝም እንጂ አያምርብኝም። እኔ በእምነት ምንስ ብዬ አወራለሁ? ምን ብዬ ነው የማወራው? በእምነት የእምነት አባቶች የት ሄዱ ብዬ ነው እኔማ እንዲህ አፌን ልክፈት? በእምነት እምነቴን መጀመሪያ ጠንቅቄ ማወቅ መማር ካለብኝ እማራታለሁ እንጂ እንዲሁ በስሜት ተነሳስቼማ የሆነ ነገር አልናገር። ለምን አትገጥማችሁም? ኧረ ጃቢ ተው እንጂ። ኧረ አያገባኝም፣ አታስፈራራኝ። የለሁበትም ፍሬ እንዲህ ላሽ ነው በቃ። እንዲህ አራዳ ያለች ቀየስ ትላለህ። ምን እሺ ነው ፍሬ እንዲዋ ገብቶሃል አይደለ? ጀለሴዋ እጅ ሁሉ እርድና እኮ ናት። የመርሰው አናት የነጃቢ ሀገር። ምን እሺ ነው ጀለሴዋ። ዋ ማለት እኮ በቃ ጀለሴ ምናምን ብሎ ላሽ አይሉም፣ ያቀርበዋል በጣም ዋን ጨምረው ጀለሴዋ። ኧረ ምን እሺ ነው? ምን ሆንክብኝ? ዳበ ቢዘባሹ እና ትቀልዳለህ። ፍሬንድ ነገሩ መጥፎ እኮ እኔ ፎዚ ከቢር ጢስ ከይፈልሃል